ነው የነጻ ፈቃድ አምላክ ነው ማለት? ለምሳሌ ምን አደረገ እግዚአብሔር ኦሪት ዘፍጥረት ምዕራፍ 2 ላይ ስንመለከት ወንድና ሴት አድርጎ ከፈጠራቸው በኋላ ከዚህ ብሉ ከዚህ እንዳትበሉ ብሏቸዋል አይደል? አዳምና ሔዋንን ትክክል አይደል? ዮኒ እግዚአብሔር ቀድሞ አያውቅም ነበር እንደሚበሉ? ያውቃል። ያውቃል ግን እያወቀ ምንድን ነው ያለው? እያወቀ ዝም ነው ያላቸው። ስለዚህ ነግሯቸዋል፣ ከዚህ ብትበላ ይሄ ብሎ በቃ ነግሯቸዋል። ግን አዳምና ሔዋን እግዚአብሔር አስገድዳቸው ነው የበሉት ወይንስ ነፃ ፍቃዳቸውን ተጠቅመው ነው የበሉት? በራሳቸው ፍቃድ ነው። በራሳቸው ፍቃድ። እግዚአብሔር ግን ከመብላታቸው በፊት ወደዛ ሲሄዱ እግዚአብሔር ማስቆም ይችል ነበር? አይችልም? ወደዛ ነገር ከመሄዳቸው በፊት ማስቆም ይችል ነበር? አይችልም? አንዴ እንዳትበሉ ካለ በኋላ ተሰውሮት አይደለም እበላለሁ ብለህ ከበላ ለምንድን ነው የሚያስቆም ነገር? ከዛ በኋላ ህጉን ሽረው ወደዛ። ስለዚህ በነገራችን ላይ እዚህ ጋር ያለ ብዙ ሰው ያልተረዳው ነገር አለ። ቆም ብሎ መጽሐፍ ቅዱስን ቢያነበው ረዳት እንድትሆነው እንጂ መጽሐፍ ቅዱስ ላይ ረዳት እንድትሆነው ነው። ኖ ኦኬ። ስለዚህ የመጀመሪያ የሸፈኑት ነገር ምን አፍረተ ስጋቸውን ምን ለምን አፍረተ ስጋቸውን መሸፈን ፈለጉ? አረ እሱ ጋር ወደ ሌላ ያስሄደናል። ብዙ ልፈልግ ጋር አልደረስኩኝም። እኔ አፍረተ ስጋቸው ጋር አልደረስኩኝም። እኔ የመጣሁት አዳምና ሔዋን ነፃ ፈቃዳቸውን ተጠቅሞ ነው የበደሉት። የትኛውም ሰው እሺም እምቢም ሲል ነፃ ፈቃዱን ተጠቅሞ ነው። እግዚአብሔር የትኛውንም ሰው ነፃ ፈቃዱን አልነፈገውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም እምቢ ብትል እሺ ብትል የሚል የይሆናል ቴዎሎጂ አንሰራም። በፍጹም እንደዛ ልንልም አንችልም። ምክንያቱም ኦልሬዲ ዓለምን አድኖ የፈጸመውን ያከናወነውን ስራ እየተመለከተ ወይ ድንግል ማርያም እምቢ ብትል ዓለም ላይ ድነው ድንግል ቅድስት ድንግል ማርያም ባትኖር ኖሮ አንድንም እያሉ ቄሶች አሉ፣ ይሰብኳሉ በደምብ። አይ አሉ የለም ስላልከኝ የሚሉ አባቶች አሉ እያልኩ ነው። እኔ እያልኩ ያለሁትን ሀሳቤን አላገኘሁም። ቤተክርስቲያናችን እንዳጠቃላይ ቤተክርስቲያናችን ድንግል ማርያም እምቢ ብትል ኖሮ ዓለም አይድንም፣ ድንግል ማርያም እምቢ ብትል ኖሮ ዓለም ከመዳን ይቆማል የሚል በትምህርት ደረጃ አስቀምጠን የምናስተምረው ምንም አይነት ነገር የለም። እግዚአብሔር ዓለምን የማዳን ስራ ተቀዳሚና ዋነኛ ስራው ነው። ዓለምን የማዳን ስራ ዋነኛ ስራው ነው። ለዚህ በዚህ ጋር ቢሆን እንደዚያ ቢሆን ብሎ ይሄ ፕሮፌሲ የተነገረለት አስቀድሞ እምቢ ትላለች ብለን ምንም አይነት ቴዎሎጂ እንኳን እንዳንሰራ ከሚያደርገን ዋነኛ ነገሩ ምንድነው? አስቀድሞ ትንቢት የተነገረለት ነገር ነው። ይሄ እንደምታውቁት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ተብሎ አስቀድሞ ፕሮፌሲ የተደረገበት ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ተብሎ ድንግል ተብሎ በቀጥታ ሪፈር ተደርጎ ትንቢት የተነገረን ነገር እምቢ ብትል እንደዚያ ባትል እየተባለ የሆነ ፕላን ቢ እንዳለ ተደርጎ ሲጀመር ማውራት ወይንም ደግሞ የሆነ በእንደዚህ አይነት መንገድ ቢሆን እኮ ዓለም ሊጠፋ ይችላል ብሎ ማስቀመጥ በራሱ ይሄ ሚስ አንደርስታንዲንግ ወይንም ደግሞ ነገሮችን የማገለባበጥ። በቃ ድንግል ማርያምም ያለችው ነገር ምንድነው? እቺ ትሁትና ደግ እናት መልአኩ አበሰራት፣ እሺ ያለች የመረጣት እግዚአብሔር ነው። የእግዚአብሔርን ምርጫ በእሽታን የተቀበለች ዳትስ ኢት። እኔም እያልኩ አሁን እነሱ ያሉት አሁን ትልቁ ፕሮብለም ሁልጊዜ እኛ ቤት ያለው ስለ ክርስቶስ አይደለም እየተጨቃጨቅን ያለ ነው። ነቨር ቢ በክርስቶስ ጉዳይ አይደለም ብዙ ጊዜ ጭቅጭቅ ውዝግብ ውስጥ የምንገባው። ክርስቶስ ቤዛ ነው። የክርስቶስ ቤዛነት በፍጹም ከሌው ገላው ጋር አይገናኝም ብለው ነው አባታችን የሰበኩት። ይሄንን ነው የተናገሩት። ቪዲዮ ሙሉ አለ፣ ላሰማ ይችላል። ከዚህ ውጭ ያሉት ነገር ነው። ድንግል ማርያም ግን ቤዛ አትባልም ብለው በምንኛው ነው የተናገሩት? አየህ፣ በጥሞና የእኛ ሰው ቢሰማ በጥሞና መስማት ቢችሉ ቤዝነት እሳቸው የተናገሩት ንግግር የጌትነት ቤዝነት ነው የተናገሩት። ሰው በምፈልገው ተርጉሞ መሳደብ ጀመረ። ታጉፋውን እያልኩ ነው። በሚፈልገው ተርጉሞ የጌትነት ቤዛ የላትም። አሁን ኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም
ክርስቶስ ኢየሱስ በመስቀል ላይ የሰራውን የቤዛነት ስራ ሰርታለች ብለን አስተምረንም ሰብከንም አናውቅም። ልክ ክርስቶስ ኢየሱስ በመስቀል ላይ ለምን ተበሳጭተው ማዋጠጥ አባታችንን ማዋረድ ለምን ፈለጉ? ልንገራ አንዴ ይህንን ሀሳብ ልናገር። እሳቸው ልክ ቤተክርስቲያኒቷ የንግግራቸው ስህተት የሚጀምረው ልክ ቤተክርስቲያኒቷ ድንግል ማርያምን ቤዛ ብላ ስትናገር ክርስቶስን ቤዛ በምንልበት መንገድ አድርገን እንደምንወስድ አድርገው የተወሰኑ ግሩፖችን ደስታና ሰላም ለመስጠት በሚመስል መንገድ ምን ብለው ተናገሩ? ምን ሲጀመር ድንግል ማርያምን እዛ ጋር ማንሳት ምን አስፈለጋቸው? ማስተማር ካለባቸው ጌታ ኢየሱስ ክርስቶስ በመስቀል ላይ ያደረገውን የማዳን ስራ ማንም ሰው ሊሰራው አይችልም፣ የሱ ቤዝነት ከሌሎቹ ቤዛነት ጋር የሚገናኝ አይደለም ብሎ ክሊር አድርጎ ቬግ ባልሆነ መንገድ ክሊር ሳያቀላቅሉ ሳይደበላልቁት መናገርና ማስተማር ማንም ከልክሏቸው አያውቅም። ምክንያቱም ሲሰበክ የሚውልና የሚታደር ነገር ነው። በዕለተ ዓርብ እኛ የዛን ቀኑ ሙሉ ስንሰግድና እግዚአብሔርን ስናመሰግን ሕማሙን ስናስብ የነበር ነው። ድንግል ማርያም ተሰቅላለች ብለን ነው እንዴ? የተሰቀለው ክርስቶስ ነው ብለን ነው። ገና ከጅምሩ ኢንቴንሽኑ ምንድን ነው? ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። ቤዛ ልጇን ምን አይነት እነዚህ አይነት ስብከት ውስጥ ገና ከጅምሩ መግባቱን ያመጣው ምንድን ነው? ምን አስባላቸው? እሳቸው ማን ጠየቀ? የድንግል ማርያም ቤዛነትና እኛ ድንግል ማርያምን ልክ እንደ ክርስቶስ ኮሪ ዲመር ናት ብለናል ወይ? አንድ ላይ እኩል ተሰቅላ መስቀል ላይ ወጣ ተገኘናል ብለናል ወይ? አላለም። ለክርስቶስ ብቻውን ሲሰቀል ጴንጤ ነው የምትባለው። እየዋሸው ነው። ያልተባለ ነገር ብቻውን የሚሰብክ በመጽሐፍ ቅዱስ ላይ ተመርኩዞ የክርስቶስን ወንጌል አደባባይ ለብቻው የእሷን ስም ሳይጠራ በተሰበከ ጊዜ ምንፍቅና ነው የሚባለው። እየዋሸው ነው። በእኛ ቤት ትምህርት በሆነ ነገር የቅድስት ድንግል ማርያምን ስም ካልጠራ ምንፍቅና ነው የሚባለው ትምህርታችን አይደለም ነው። ቤተክርስቲያን ነው ቤተክርስቲያን እንደዛ ቤተክርስቲያን ችግሯ ኢየሱስ ተሰበከ አልተሰበከ አይደለም። በኢየሱስ ሽፋን ግን የምንፍቅና ስብከት ግን መስበክ አትችልም። ለምሳሌ እሳቸው ካስተማሩት ትምህርት እና እኛ ማናምንበት ነገር እናንተ የታያችሁ ቤዛ የሚለው ብቻ ነው። ድህነት ነገ የሚባል ነገር የለም፣ ዛሬ ነው። እኛ ዋን ሴቭ ወይም ደግሞ ቅጽበታዊ የመዳንን ትምህርት አናምንም። ሲጀመር ሰው የሚድነው በቅጽበት ነው ብለን አለ ምናምን። ድህነት በቤተክርስቲያናችን ሂደታዊ ነው። እሳቸው ቅጽበታዊ እሱ ጋር ጥያቄ አለ። ይሄ እኛ እምነት አይደለም። እሱ ጋር የምጠይቅ ለምን መሰለ ቅጽበታዊ ሊሆን እንደሚችል እሳቸው ኮምፕሊትሊ ቅጽበታዊ እንዴት ይሆናል ካልከኝ እኔ መልሰዋለኝ እና እንነጋገርበታለን። ክርስቶስ በተሰቀለ ጊዜ አንዱ ሰደበው፣ አንዱ አመሰገነው። እዛ ምንም ነገር የለም። ምን አደረገ ክርስቶስ? እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው። ቅጽበታዊ ነው። ይሄን ምን ልትለኝ ነው? አንድ ጥቅስ አንብብልኝ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና በራስ አንደበት አንብበው። እሺ፣ ከዛ ይሄ ለምን እንደተባለ እነግርሃለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና አንብበው። ምዕራፍ 24 ከቁጥር 23 በራስ አንደበት አንብበውና እሺ ቁጥር 13 አይደለም 13 ይሄው እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ጮክ ብላ እስከ መጨረሻ እስከ መቼ የሚጸና? በጣም ጥሩ። ስለዚህ ይሄ ሂደታዊ ነው ወይስ ቅጽበታዊ ነው? ከኖርክ በኋላ በክርስቶስ ስትሆን እስከ መጨረሻው ነው የምትጸናው። በሱ ማመን አለበት። አምነ የተጠመቀ ይድናል እኮ ነው የሚለው። በክርስቶስ ስም በአብ ወልድ በመንፈስ ቅዱስ ስትጠመቅ የእሱን መንገድ ልትከተል ነው አይደል እንዴ? በእሱ መንገድ ነው የምትሄደው። እሱማ ልክ ነህ እኮ። አምኖ የተጠመቀ ሰውና እኛ እኮ ስህተት ነው ያልነው በአመንክ ቅጽበት። እኛ እኮ እያልን ያለ ነው ምን መሰለህ? እኔ በርካታ የመጽሐፍ ቅዱስ ጥቅሶችን አመጣልሃለሁ። ድህነት ድኛለሁ፣ እየዳንኩኝ ነው፣ እድናለሁ ብለን ያስቀመጥነውን ይህንን ንግግራችንን የሚደግፉ አንድ አይደለም 2-3 መጽሐፍ ቅዱስ ጥቅሶችን አምጥቼ ላሳይ ይችላል። ስለዚህ እዚህ ላይ ጌታ እስከ መጨረሻው የጸና ይድናል ሲል እነዚህ ሰዎች አስቀድመው ክርስቶስን ያላገኙና ያልዳኑ ሰዎች ናቸው እንዴ? እስከ መጨረሻው ስትጸኑ ነው ምድኑት የተባሉት ቀድሞ የእግዚአብሔር ልጅ ያላገኙ ናቸው እንዴ? ነው አይደለም። በክርስቶስ አምነ ልጅነትን አግኝተ እግዚአብሔርን በመምሰል ህይወት ካልኖር ካላደግ ያመነ የተጠመቀ ይድናል የሚልህ እኮ በክርስቶስ ህይወት ውስጥ ለመኖር አምነ ተጠምቀ ስትኖረው የምትኖረው ኑሮ ነው። እሱን ነው እያልኩ ከዛ ጊዜ ጀምሮ
ቆይ ይቺን መልስልኝ። ከዛች ጊዜ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከተጠመቅክ በኋላ ሐዋርያቶቹን ሐዋርያት አድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ሐዋርያት ከሱ ጊዜ ጀምሮ ያለ ህይወት የክርስቶስ ህይወት ነው። ከዛ በፊት የነበረው የኃጢአት ህይወት ነው እያልኩ እኮ ነው። ከዛ በፊት ለነበረው አይደለም። ድምንት ያንን አምነህ ተጠምቀህ አምነህበት አደጋ እንኳን ቢደርስብህ ድነሃል። ይውደን ይውጃ እኔ ታዲያ እኮ ዮኒ አሁን እኮ አንተ የኔን ሀሳብ ነው እየደገፍክ ያለው። እንዴት እንደሆነ ላስረዳ። ቴንክ ዩ ቬሪ ማች ባይዚ አመሰግናለሁ። ዮኒ እያለን ያለው አምኖ የተጠመቀ ሰው ይድናል እያልክ ነው አይደል? ቴንክ ዩ ይሄን ነው የምንፈልገው። ታዲያ ይሄ እኮ ታዲያ አምነህ ብቻ ስትድን ነው እኮ ድነት ቅስፈታዊ ነው የሚባለው። ልክ እንደ ወንድሞቻችን ባመንክ ቅስፈት ትድናለህ ከተባለ ድነቱን ቅስፈታዊ ያደረገው ይሄ መጽሐፍ ቅዱሳዊ አይደለም። አምነህ ተጠምቀ ግን መዳን ይሄ ምን አለው? ቅስፈታዊ ሳይሆን አምኖ ብቻ አይደለም ሄዳ ነው ተጠምቆም ጭምር ነው። ይሄ ክርስቲያናዊ ትምህርት ነው። ይሄን መች ተቃወምኩኝ? ባመንኩኝ ቅስፈት የእግዚአብሔር ልጅ ሆኛለሁ፣ ባመንኩኝ ቅስፈት ድኛለሁ ምናምን የሚለውን ነው ስተት ያልኩ። ልክ እሳቸው ግን ያሉት ምንድነው? ድህነት አሁን እዚቹ ጋር የሆነ አለ አይደለ? ልክ ክርስቶስ መጥቶ እኛን ወደሱ እስኪያስገባን ድረስ የኛ ድህነት አልተጠናቀቀም። ድህነታችን ሁሉ በሁሉ የሚሆነው ሰማይና ምድር የፈጠረ ክርስቶስ ወደዚህ ዓለም መጥቶ እኛ ወደሱ ወዳለበት ቦታ ሲወስደን ታምናለህ አይደል? ትክክል። ፍጻሜያችን ያኔ ነው። እዚህ ጋር ነው አንደርስታንዲንጉ ልዩነት። አሁን በኦርቶዶክስ ያለው ልዩነት ኦርቶዶክስ ወንድምና እህቶቻችን ያለው ልዩነት በእኛው አንድ ጥቅስ ሰው ዝም ብሎ ይጠመቃል። አምነ የእሱን ኑሮ እንድትኖረው የክርስቶስን ህይወት ልትኖረው ነው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። አብዛኛው ሰው አናላይዝ አያደርገው። ከዛ በኋላ የክርስቶስ ነው የሌሎች አይደለም፣ ዓለማዊ አይደለም። በአብ በወልድ በመንፈስ ቅዱስ ስም ከተጠመቅ በኋላ የክርስቶስን መንገድ ተከታይ ነህ፣ የክርስቶስን እምነት ሰባኪ ነህ፣ የክርስቶስ ምንድነህ? ደቀ መዝሙር ነህ። ዳስ ዋት ኢትስ ሰፖዝድ ቱ ቢ። የኛዎቹ እንደዛ አይደለም እያልኩ ነው። ይሄንን አስተምሮ ስለሌለ እየተጠመቀ ሄዶ መጥቶ የፈለገውን ነገር እንትን እያለ የፈለገውን ነገር ያደርጋል። ይሄ ነው ትልቁ ልጅ። እኔ አሁን እያነበብኩ ታዲያ እኔ አሁን ሁለት ነገር መለየት ይኖርብናል። ዮኒ እዚህ ጋር ትምህርቱን መቃወምና በተማርነው ትምህርት መኖር አለመቻልን መቃወም ሁለት የተለያዩ ናቸው። ቤተክርስቲያን የምታስተምረውና አማኙ ልክ ቤተክርስቲያን በምታስተምረው ልክ የማይኖር ከሆነ ድክመቱ የአማኙ ነው እንጂ የቤተክርስቲያኒቷ የትምህርት ችግር አይደለም። ቤተክርስቲያኒቷማ ክሊር ሰው አምኖ ሲጠመቅ ልጅነትን ያገኛል፣ ይድናል። ከዛ ክርስቶስን በመምሰል ህይወት ያድጋል። ከዛም በኋላ ጌታ ኢየሱስ ክርስቶስ ወዳለበት እንገባለን ብለን የምናምነው። ግን አንድ ሰው ዘልዛላ ከሆነ የጌታን ቃል የማይሰማ ከሆነ ከኃጢአት የማይርቅ ከሆነ ስጋውን የማያሸንፍ ከሆነ በርዳኑ የቤተክርስቲያን ሳይሆን የራሱ ነው። ይህም ደግሞ ልክ ጌታ እንደተናገረ በዚህ በገላትያ መልእክቱ የተወደደው ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 7 ገላትያ 6:7 ላይ አትሳቱ አለ። ስለዚህ መሳት የለብንም ክርስቲያኖች። እግዚአብሔር አይዘበትበትም። የስ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ሚኒንግ በስጋ የምትዘሙት ከሆነ በስጋ እግዚአብሔርን የሚያስከፋ ስራ የምትሰራ ከሆነ መበስበስን ታጭዳለህ ነው። ቀጠል ላለ ተወዳጅ ሐዋርያ ጳውሎስ በመንፈስ ግን የሚዘራው ከመንፈስ ምን ያጭዳል? የዘላለም ህይወት ያጭዳል። ስለዚህ መልካም ፍሬ የሚሰሩ ሰዎች የዘላለም ህይወትን ያጭዳሉ። ቤተክርስቲያን ጥሪዋ አትዘብቱ በእግዚአብሔር ላይ፣ በስጋችሁ በሚበሰበሰው ስጋችሁ እግዚአብሔር አምላካችሁን አታሳዝኑት፣ ባይሆን በመንፈስ ዝሩ የዘላለም ህይወትን እንድታጭዱ። ቀጥል ላለና ጳውሎስ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክት። አየ ስለዚህ ትምህርቱ ይሄ ነው። ሰው ግን ከዚህ ትምህርት ፈቀቅ ካለና ወጣ ካለ ድክመቱ የትምህርቱ ሳይሆን አባታችን ላይ ያሁላ ይቅርታ እንዲጠይቁ የተደረገበት ነገር ምንድን ነው? ይቅርታ ስላቆያችሁ ኤፍሬምም ወንድማችንም ስላቆያችሁ ጥያቄዎቻችሁን ትጠይቃላችሁ። እስከዛ ይህን ይመልስልኝ። ለምንድን ነው አባታችንም በዛ ደረጃ እንዲዋረዱ የተፈለገበት፣ ይቅርታ እንዲጠይቁ የተፈለገበት፣ ብዙ ስማቸው እንዲጠለጠል የተደረገበት ምንድን ነው? እስቲ ዘግበኝ። ኦኬ፣ በጣም ጥሩ። እኔ በመጀመሪያ ደረጃ አባታችን ምንድነው ትምህርት ላይ የተሳሳቱት። በቃ አለቀ። ሌላ ፐርሰናል ችግር አልነበረባቸውም፣ ወይም የስነ ምግባር ጉድለት አልነበረባቸውም፣ ወይንም ደግሞ ሲጠጡ ወይንም ደግሞ ሲዘሙቱ ወይንም ደግሞ በግብረ ኃጢአት ተይዘው ሲጨማለቁ አልተገኙም።
ህዝቡን ሰብስበው እያስተማሩ በትምህርታቸው ላይ ህጸጽ ወይንም ጉድለት አለበት ብላ ያየችውን ቤተክርስቲያን ይህ ትምህርት የቤተክርስቲያኒቷ ትምህርት አይደለም፣ ቤተክርስቲያኒቷ እንደዚህ ብላ አታምንም ብላ ቤተክርስቲያን ጠራቻቸው። ቅዱስ ሲኖዶስ ተሰበሰበ። ከቅዱስ ሲኖዶስ እሳቸውም እኔ ለማለት የፈለኩት ብለው መግለጫቸውን ሰጡ። እኔ የምቃወመው ምንድነው አባታችን የተገኘባቸው የሃይማኖት ወይም የትምህርት ስተት ነው እንጂ የምግባር ስተት አይደለም። የተሳደበው እሳቸው ላይ አንደበቱን ያላቀቀው የስድብ ቃላትን የተናገረ በጣም ያክፋፋቸው የተቆጣቸው ያ ሁሉ ፍርዱን ይቀበላሉ ብዬ ነው ማለት። እንደዛም በመሆኑ ከሚያዝኑት ግለሰቦች ውስጥ አንዱ ነው። በጣም ጥሩ። የመጀመሪያው ስህተት ድንግል ማርያም ቤዛዊተ ዓለም አትባልም። ይሄ ትምህርት በእኛ ቤተክርስቲያን ውስጥ እኛ ድንግል ማርያም ቤዛዊተ ዓለም አንዴ ሀሳቤ ልናገርና ከዛ በኋላ ስህተት ይሁን አይሁን የሚለውን ነገር በመደማመጥ ቢሆን የተሻለ ይመስለኛል። ስለዚህ እሳቸውን ብሎ ተናገሩ። ክርስቶስ አስታራቂ ነው ወይ? አዎ አስታራቂ ነው። ክርስቶስ ከአብ ጋር የታረቅንበት ብቸኛ አስታራቂያችን ነው ወይ? አዎ ነው። እሱም ቤተክርስቲያን ታስተምራለች? አዎ ታስተምራለች። እርቁ የክርስቶስ በምን የተከናወነው ነው? በቤዛነቱ። ምን አይነት ቤዛነት? ቤዛ ሲባል ምን አይነት ቤዛ ይብራራል። ምን አይነት ቤዛነት ነው የክርስቶስ? ቅድም ኤፌሶን ምዕራፍ 1 ቁጥር 7 ላይ አስቀምጫለሁ። በውድ ልጁ በደሙ በኩል የተደረገ ቤዛነት ነው። ስለዚህ ይሄንን ቤዛነት ድንግል ማርያም አላደረገችውም፣ ልታደርገውም አትችልም። ማንም ሰውም ይሄንን ቤዛነት አያደርገውም። እኛ ድንግል ማርያምን ቤዛ ብለን እንድንናገር የሚያደርገን ሁለት ማስረጃዎች አሉን። አንድ መጽሐፍ ቅዱሳዊ ማስረጃ አለን፣ ሌላኛው ታሪካዊ ማስረጃ አለን፣ ወይም ከቤተክርስቲያን አባቶች እንጠቅሳለን። የሚቀድመው ከመጽሐፍ ቅዱስ እንደመሆኑ ከመጽሐፍ ቅዱስ እንጠቅሳለን። በዚህ በኦሪት ዘፍጥረት እንደምናውቀው ሔዋን የእባቡን ድምፅ ሰምታ ለሰው ልጆች ሁሉ ምንን አወረሰች? በአዳም በኩል ሞትን አወረሰች አይደለም? ይሄ ክሊር ነው። ድንግል ማርያም ደግሞ የመላኩን ብስራት በመስማት ቤዛ ማለት ምትክ ነው። የመላኩን ብስራት በመስማት ለሰው ልጆች መዳን ምክንያት ሆነች። ይህንንም ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ ማንበብ ይቻላል። ገላትያ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል። ስለዚህ የተወለደው ስጋን የነሳው ከሷ ነው። ስለዚህ በሔዋን ምክንያት እንደወደቅ ነው፣ በድንግል ማርያም ምክንያት ደግሞ ክርስቶስ ኢየሱስ ከሷ ስጋን እንደመንሳቱ ምንን አግኝተናል? በክርስቶስ ኢየሱስ በኩል መዳንን አግኝተናል። ይሄ መጽሐፍ ቅዱስ የሚያስረዳው ነው። ቅዱስ ኢራኒየስ አጌንስት ሄሬሲስ ቡክ 3 ቻፕተር 10 ላይ ደግሞ ምን ብሎ ይጠራታል? በመጀመሪያዎቹ መቶ ክፍለ ዘመን የነበረው የቤተክርስቲያን አባት ኮዝ ኦፍ ሳሊቬሽን ሊትራሊ ሔዋን ምን አለ? ሔዋን ዕፀ በለስን በመብላቷ ለራሷም ለልጆቿም ሁሉ ምን አደረገች? ሞትን አመጣች። ድንግል ማርያም ደግሞ ምን የመላኩን ብስራት በመስማቷ ለሰው ልጆች መዳን ምክንያት ሆነች ብሎ ሊትራሊ በቀጥታ ኮዝ ኦፍ ሳሊቬሽን ወይም የመዳናችን ምክንያት ናት ብሎ ያስቀምጣታል። ከዚህ ተነስተን ምን ብለን ጠራናት? ድንግል ማርያም ቤዛ ብለን። ስለዚህ ቤዛነቷ የክርስቶስ የማዳን ስራን ተክቶ የተሰራ ቤዛነት አይደለም። አባታችን ግን ሲናገሩ በንግግራቸው ላይ ቤዛ ልጇ ነው ሲሉ ልክኛ ቤዛ ማርያም ናት እንደ ክርስቶስ ያለን አስመስለው ስለተናገሩ በዚህ ስህተት ነው። ከዛ አንጻር ነው የተናገሩት እሳቸው። እኛ ደግሞ አንድም ቀን ልክ ቤዛ ኢየሱስ ነው እንደምንለው ቤዛ ድንግል ማርያም ናት ብለን አላልንም። እንዳልናስመስለው አይባልም ብለው ማስተማራቸው እጅግ በጣም ነውርና ስህተት ነው። ለዚህም ቤተክርስቲያን ቀኖናዊ ስርዓቷን ተከትላ አርማቸዋለች። የተሳደቡትና ሌላ ነገር የተነጋገሩት ሰዎች ደግሞ ወይ የቤተክርስቲያንን ትምህርት ማንበብ ማጥናት ይኖርባቸዋል። ስለዚህ እኔም እያልኩ ያለሁት መጽሐፍ ቅዱሳዊ ላይ ቤዝነቷ ተጠቅሷለሁ እያልኩ እየጠየቅኩ ነው። መጽሐፍ ቅዱስ ላይ ባለው ቅድስት ድንግል ማርያም ቤዛ ናት የሚል ጥቅስ አለ ወይ ብዬ እየጠየቅኩ ነው። አሁንም በድጋሚ ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ቃል በቃል የለም። ልክ ስላሴ የሚለው ቃልም መጽሐፍ ቅዱስ ላይ ቃል በቃል አናገኝም። መንፈስ ቅዱስ በቀጥታ አምላክ ነው የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝም፣ ተጽፎ አናገኝም። ቃል በቃል መጽሐፍ ቅዱስ ላይ አልተጻፈም እና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is ፋላሲ ነው። ኤግዛክት ወርድ ፋላሲ ይባላል።
በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን አልተጻፈ አባታችንን መወንጀል በቃል አልተጻፈም ምን ያልኩት ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፈረንት ተረዳውና ምን ሆነ መሰለህ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት እሳቸው አላሉም። ሶሪ ይቅርታ። እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይሄን ምንም የሚከራከር አሁን እስቲ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባኸኝም እድል ስለሰጠኸኝም አመሰግናለሁ። ያው ብዙ ፖይንት እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄውን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ። ከታች ያላችሁትንም ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራ መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት እቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን። ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ we can agree to disagree በሚለው ነው እኔ የሰጥከው። we can agree to disagree ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒው። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ ወደዚህ አላስተላለፍኩት። ሌላ ሰው ከፈለክ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎች አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነው እና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፈቃደኛ የሚሆን ከሆነ በመዳን ዙሪያ ከእሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት ደብ መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ። በመዳን ዙሪያ ብንወያይ ደስ ይለኛል። ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? የዳንክበት ትክክል ናቸው። ምን አሁን ልል የፈለኩት እንደ ሀሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ ጥያቄ በመዳን ዙሪያ ላይ እሱ መዳን በእምነት ብቻ ነው ብሎ ነው የሚያምነው። በአማምን ብቻ መጽሐፍ ቅዱስ ደግሞ እንደዛ አያስተምርም ብዬ ስለማምን በእምነት ብቻ አይደለም ብዬ ሞግተዋለሁ። ብዙ ጊዜ ጥሪ አቅርቤለታለሁ። እነሱ ጥሪ የሚያቀርቡት በምኑ መሰለ
ይቅርታ እንቀጥላለን። ኤፍሬም በጣም ይቅርታ። እነሱ የሚጠይቁት ብዙ ጊዜ የሚለምኑኝ ምን ብለው መሰለ ፕሮቴስታንቶች አልዋሸን በገድላት ዙሪያ እያሉ ብዙ ጊዜ ያስጨንቁኛል። በገድላት እነሱ ደግሞ እኛ መልስ ሰጥተናል። ቀላትና ደርሰናል። የሃይማኖት መከራከሪያ አይደለም። እንኳን ለምን ዲቤት አንገባም? አሁን ለምን ዲቤት አንገባም? ንገረን። ዲቤት አይደለም። አንድ ይቅርታችን ሀሳብ ልጨርስ። ገድላት ድርሳናትን 101 ጊዜ ተናግረናል። የሃይማኖት መከራከሪያችን አይደለም። መጽሐፍ ቅዱስ አለ፣ የቤተክርስቲያን የአባቶች ትምህርት አለ ለመከራከር። የሃይማኖት መከራከሪያ ካልሆነ ለምን እንጠቀመዋለን? ምክንያቱም የሃይማኖት መከራከሪያ የምንጠቀምበት ምንድን ነው? ቤት ውስጥ ያሉ ክርስቲያን ልጆች እንዲያነቡት ምንድን ነው ጥቅሙ? ምን ለሃይማኖት አሁን ለምሳሌ ኦርቶዶክስ እምነታችንና ለሃይማኖት መከራከሪያ የማይበቃ ብቁ ካልሆነ ለምንድን ነው የምንጠቀመው? ዋይ የምንጠቀመውማ ገና ከጅምሩ ሃይማኖታችንን ልንመሰረትበት ወይም ዶግማችንን መከራከሪያ የሚሆነው ምንጊዜም ሃይማኖት ነው፣ ወይንም ደግሞ መሰረታዊ ዶግማ የማይለወጠው የማይሻሻረው እምነት ላይ ነው የምንወያየው እንጂ ገድላትና ድርሳናት ስህተት ሊኖርባቸው ይችላል። ስህተት ሲኖርባቸው እንደ ሁኔታው ቤተክርስቲያን ልታረማቸው በምትችለው ነገር ላይ ማንም ገብቶ አይወያይም። በማይታረመው ዶግማችን ክሊር ግልጽ በሆነው ትምህርታችን በተለያየንበት ትምህርት ነው ከፕሮቴስታንቱ ጋር የምንወያየው። ይሄ የቤተክርስቲያናችን ግልጽ አቋም ነው። ምክንያቱም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ያልሆኑት ሃይማኖት ከነሱ ስለማይሰራ ዶግማ ከገድላት ስለማይወጣ። I'm confused my brother. maybe ይሄ ለአንተ አዲስ ዜና ሊሆን ስለሚችል ምክንያቱም ብዙ ጊዜ ስንል ነበረ ብዙ ጊዜ ወንድምናቶች አንድ ነገር ክሊል አድርግልህ። የማይሳሳተው መጽሐፍ ቅዱስ ነው አይደለ? ይሁን ትክክል። ገድላት ድርሳናት ደግሞ ስህተት ሊገኝባቸው ይችላል። ስህተት ሊገኝባቸው ስለሚችል በማይሳሳተው መጽሐፍ ቅዱስ እንፈታተሽ እያልን ነው። ራስ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው እኮ የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት አላልክም እኮ። እኔ እኮ አልክ እያልኩ አይደለም፣ ቃል በቃል ያልከውን ነው የተጠየቀው። ስህተት ሊኖርበት ይችላል ካልከኝ ተጠራጥረዋል አይደለ? ዮኒ የፕሮቴስታንት አምስቱን መሰረታዊ እምነቶች ታውቃቸዋል? እኔ አላውቃቸው። ለምን ዋሻለሁ? እምነት ብቻ እኮ ልንገራ ካላወቃቸው እምነት ብቻ አሁን እኔ መጀመሪያ የጠየቁኝ ነው የምልህ። ፕሮቴስታንቶች የጠየቁኝ እኔም ግራም ለምን እንደዛ እንደሚጠይቁ ልንገርህ። የመጀመሪያውን ልንገርና ትነግረኛለህ። ደስ ብሎኝ አዳምጣለሁ። እኛ ኦርቶዶክስ ብዙ ወንድሞች አሉኝ፣ እግዚአብሔር ምስክሬ፣ እየፈሩ ነው። በጣም የሚፈሩትና የሚሳቀቁት በገድላት ጉዳይ ላይ ባለው ነገር የሚወያይ አንድ ኦርቶዶክስ የለም። አንወያይም ግን እናምናለን ልባል አልችልም። አንወያይም ግን የምናምነው ነገር ነው አይባልም። እማምነው ከሆነ ወያያል አላልንም። እንደዛ ያለው የኔ ጥያቄ ግን እየተረሳ ነው። ጥያቄ ጠይቄያለሁ። ኤፍሬም አልተረሳም። እመነኝ አልረሳሁትም። ሚስ ኢንተርፕሬት እያደረከን ስለሆነ ሚስ ኢንተርፕሬት ባታረገን ደስ ይላል። አሁን አንተ ነው ያልከኝ እኮ ብራዘር፣ እኔ አላልኩም። ሊኖርበት ይችል ይሆናል ብላ ስለምታምን አንድ ነገር ልንገር። ቤተክርስቲያኒቷ ግልጽ አቋሟን አውጥታ አሳይታለች። ሃይማኖት የምትላቸው ወይም ዶግማ፣ መሰረታዊ ዶግማና ቀኖና ሃይማኖት፣ እነዚህ ነገሮች ታውቃቸዋለህ? ይሆን ገና ከጅምሩ ዶግማ ቤተክርስቲያናዊ ነው። የራሱ ምን ማለት ነው? የራሱ የሆነ ምን ማለት ነው? ምን ማለት አይ ፍቺው ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ፣ የማይሳሳት የማይለወጥ ቴንኪው። የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ? ለምንድን ነው መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማ ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የስላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው። የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን
በክርስቶስ ኢየሱስ አምነው በአብ ወልድ መንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገደል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን እኔ እናንተ እያልኩ እኮ ነው። የእሱኛው ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እኔ እናንተ በገላትና ድርሳናት ምን አስወራኝ? እኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገላትና ድርሳናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራውን ድነት በሚስጥራት በኩል ታገኛለህ ወይንስ አታገኝም? ሚኒንግ በጥምቀት ያንን ሸምጥጠ መጣ ያን ወደ ጎን አድርገህ ገድላት ነው ብትለኝ ሴንስ አይሰጠው። ስለዚህ ና እኔ አንድ ነገር ልመስክርልህ ኤርሚ ማነህ ዮኒ ኤርሚያስ በመዳን ዙሪያ ላይ ከኔ ጋር ከተወያየ በኋላ እኔ በገድላት እወያየዋለሁ ከፈለክ። እሺ ይሄ ተመልሷል። መጀመሪያ መጽሐፍ ቅዱስን መሰረት አድርጎ ከኔ ጋር በመዳን ዙሪያ ይወያይ። ከሱ ጋር ከጨረስን በኋላ እኔ በገድል እወያየዋለሁ። ዲስማች ነው ከሱ ጋር የመወያየት ፍላጎት ያለ በጣም ያዘኝ። የቤት ስራ ሰጥቻለሁ ስራ። ከዛ በኋላ ንገረኝ። ፎሎ አድርጌሃለሁ። ፎሎ አድርገኛለሁ ከአንዳንድ በጣም ጥሩ። ይሄ አሁን የተቀደሰ ሀሳብ በጣም አሁን ቪዲዮን ከላክልህ አሳየህ። አሁን የሚል ምን ቪዲዮ አላችሁ? ቪዲዮ ያላችሁ ሰዎች ከዛ ወደ ኤፍሬም እንሄዳለን። የኤፍሬም ጥያቄ ስላለ የኤፍሬም ጥያቄ ቃል በቃል የጠየቀው ጥያቄ ያለ እሱ መመለስ አለበት። 1-2 ደቂቃ ስቱም እየነዳው ነው። እስካሁን አቁሜ ነበር ሰውራ የነበረው ቤቴ ላይ ድረስ ወንበሬ ላይ ቁጭ ብዬ። እሺ እስከዛ ሰዋላችሁ ከስር አለው እዚህ። እሺ ኤርሜችዲ እሺ ቪዲዮ አለ እዚሁ ካለማ ገላገልከኝ። ቪዲዮን ክፈትና አሳየኝ። እስከዛ አባታችን የተናገሩትን ቤተሰብ ታብታብ እያለ መወያየት አለብን። እንደዚህ መነጋገሩ በፍቅር ጥሩ ነው። እሺ አዳም በትልቁ ላድርገው። አንዴ በትልቁ ላድርገው። ዮኒ ኤርሚን ልጥራው እንዴ? ተናገሩነቱን ልጥራው። ቆይ አንዴ ማለት ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱሳዊ ዕብራውያን ምዕራፍ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ቆይ ሌሎቹ እድል ልስጣቸው። አብረታ ገና ናንተ ሌሎቹ ገና ስላልተሰጠ ቪዲዮን ብቻ እንድታሳይልኝ ነው። ወደ ኤፍሬም ባለ ጊዜው ልሂድ። ይቅርታ መልሰን ሌላ ውስጥ ቀላቀልን። ኤፍሬም ጎሄ የቅድም ጥያቄ አለ እቤት ስገባ መልሳለሁ ብለዋል። እስከዛ ግን አንተ በዚህ ላይ የምትሰጠው አስተያየት ምንድን ነው? በቪዲዮ ባየው ላይም በሱ ላይ ነው ብዙ ጭቅጭቅ የተነሳው። አባታችን ሲሰደቡ ሲንጓጠጡ፣ የተለየ ስም ሲሰጣቸው የነበረው በዚህ ጉዳይ ላይ። ስለዚህ አንተ ባየኸው ነገር ላይ ምንድን ነው እስኪ የምትለው ነገር? ኤፊ ከመቀጠሉ በፊት ሰላም ለሁላችሁም ይሁን። ታሚሻዬ እንዴት ነብራት? እንዴት ነው አባ? ሰላም ነው? ሁሉ ሰላም ነው? ሜሎስ አለ። ሜሎስን ብታስገባ ሌሎቹ መግባት አለባቸው። ሌሎቹ የኦርቶዶክስ ወንድሞቼንም ማስገባት አለብኝ። ከሌሎች ጋር የሚያግዙት ይግባ የምትሉ የኦርቶዶክስ ወንድምና እህቶቼ ሜሎስ አይቼዋለሁ፣ ዳጊንም አይቻለሁ፣ ዳጊ ጥላውን፣ ሌሎቻችሁንም አይቻለሁ። ግን ልደት ወንድማችንን 5-6 ፕሮቴስታንት ወንድምና እህት አስገብቼ ነጥብ አላስተለው። ስለዚህ ሌላ የኦርቶዶክስ ወንድሞቼ ካላችሁ ገብተን ሊላዩ ደስ ይለኛል። ገብተዋል። ለዛ ሳሚሻዬ ሚዛናዊ መሆን አለ። ቤቴ ነው፣ ኦርቶዶክስ ቤቴ ነው። ስለዚህ በሚገባ የኦርቶዶክስ ወንድምና እህቶቼ ካላችሁ የምትታወቁ ጎበዞች የምታነቡ ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለ ማስገባዋለሁ አለው ይበለኝ። ካለ ገብቷል በሉኝ፣ አስገባዋለሁ። ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ ልስማ።
ጎሄድ እሺ አመሰግናለሁ ዮኒያ። በድጋሚ ያው ጥያቄ አሁንም እንዳይረሳ ዋንስ አገኝ ሀሳብ ከመስጠት በፊት ያነሳው ጥያቄ ምንድነው? መጽሐፍ ቅዱስ በግልጽ በጣም በርካታ ስፍራዎች ላይ አዳምና ኢየሱስን እያገናኘ ንጽጽር ያመጣቸዋል። አንድ የጠቀስኩት ጥቅስ ሁለት ጥቅሶችን ሮሜ 5 እና አንደኛ ቆሮንቶስ 15 ላይ ጠቅሻለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ሞት በአዳም ሕይወት ደግሞ በኢየሱስ እንደሆነ የተለያዩ ክፍሎች ላይ ይነግረናል። ነገር ግን በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ኦብቪየስ ማርያም ከዘፍጥረት እስከ ራዕይ ስል ያው ጠቅላላ እንትኑን የለም ለማለት ነው እንጂ በአዲስ ኪዳን ነው ስለ ማርያም እንትን ያለው ታውቃላችሁ። አንድም ስፍራ ላይ በመጽሐፍ ቅዱስ ውስጥ ማርያምና ሔዋንን ኮምፔር አድርጎ መጽሐፍ ቅዱስ አላመጣም። ሞት በሔዋን ነው ከዛ ብሎ ልክ ኢየሱስን እንዳለው ደግሞ ሕይወት በማርያም ወይም ደግሞ ሔዋን ባለመታዘዟ ማርያም ደግሞ በመታዘዟ እያለ አንድም ቦታ ላይ ሁለቱን አላመጣም መጽሐፍ ቅዱስ። አንድም ቦታ ሁለቱን ባላመጣበት ሁኔታ ሔዋን ምሳሌ ነች፣ ሔዋን ያለመታዘዝ ማርያም ደግሞ የመታዘዝ ብሎ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ይላል ብሎ ሲናገር ስለነበረ ከየት እንዳመጣው እሱን ክፍል እንዲያሳየ መጽሐፍ ቅዱስ አንድም ስፍራ ላይ የለም። ማርያምና ሔዋንን እያነጻጸረ አንድም ቦታ ላይ አልተናገረም መጽሐፍ ቅዱስ። አንደኛው እሱ ነው። ሌላኛው አባታችን የተናገሩት ላይ ቤዛ ኢየሱስ የዓለም ቤዛ ነው የሚባለው ኢየሱስ ብቻ ነው የተባለው በጣም ትክክለኛ። በነገራችን ላይ ከዚህ እውነት ውጭ የሆነ ሰው ከክርስትናው ዓለም ነው የሚወጣው። ቤዛ ማለት ምትክ ነው ብለዋል። ለዓለም ምትክ ማለት ማለት ነው እንዴ? ለእኔ ኃጢአት ምትክ የሆነው ማን ነው? እንግዲህ ሰው ልጅ የጽድቅን ጥያቄ የተጠየቀ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔር ተመለከተ ይላል። አንድ ጻድቅ የለም። ኦኬ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ እግዚአብሔር ሰው ሆኜ ሰውን አድናለው አለ። ለምክንያቱም ንጹህ ሰው ስለጠፋ ማለት ነው። የጽድቅን ጥያቄ የሚመልስ ሰው ስለጠፋ ክንዱ መድኃኒት አመጣችለት እንደሚለው በትንቢት መጽሐፍ ላይ የገዛ ክንዱ መድኃኒት አመጣችለት እንደሚለው ሰው ሆኜ ሰውን አድናለሁ አለ እና ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የጽድቅን ጥያቄ መለሰ። እኔን ወክሎ የእኛን ኃጢአትና በደል ተሸክሞ እኛ መቀጣት የነበረብንን የእኛን ቅጣት እሱ ተቀጣልን። ምትክ ሆነን ማለት ነው። የዓለም ምትክ እሱ ነው። የዓለም ቤዛ እሱ ነው። ማርያም ቤት በኩል ነው የዓለም ቤዛ ልትሆን የምትችለው አይደለም። ማርያም ለራሷም ኦብቪየስ ማርያም እኮ ራሷ ቅድም ስታነሱ ይሁንዬ አንድ የመጽሐፍ ቅዱስ ክፍል በጣም ይገርመኝ ነበር። ልደት ልክ ማርያም በስርዓቱ ከመምጣቱ በፊት ገብርኤል ከመንገሩም በፊት ኦኬ ክርስቶስ ከመወለዱ በፊትም ልክ ጸጋን የተሞላች እንደነበረ አድርጎ ሲያነሳ በጣም ነው የሚያስደነግ። ጸጋ ማለት በነገራችን ላይ ነፃ ስጦታ ነው። መልአኩ ገብርኤል ሰላምታውን የምታስታውስ ከሆነ ምንድን ነው ያላት ይሁንዬ? እዛ ላይ እኮ ሉቃስ 1 ላይ መጣና መጀመሪያ ጸጋን የተሞላሽ ካለ በኋላ ማለት ነው ደስ ይበልሽ። ሃይሊ ፌቨርድ ነው ጸጋን የሞላብሽ ማለት ሌላ አይደለም። መልአኩ ወደ እርሷ ገብቶ ይላል ደስ ይበልሽ ጸጋን የሞላብሽ ሆይልና ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ጊዜ ማርያም ደነገጠች። ልደቴን አላነበበልህም ማርያም ያልና በእግዚአብሔር ፊት ጸጋን አግኝተሻል። ጸጋን ያገኘችው አሁን ነው። ጸጋን አገኘች ተሰጣት። ኢየሱስን ስትወልድ እኮ ነው የተሰጣት፣ ከማርያም አይደለም። ጸጋ ማለት ነፃ ከእግዚአብሔር የሚሰጥ ነው። ከእሷ ፐርፌክሽን ጋር የሚገናኝ አይደለም። ማርያም ንጹህ ስለሆነች ከሴቶች መካከል እሷ ኃጢአት ስለማት አይደለም፣ እንደዛ አይደለም። ጸጋን ሞላብሽ ማለት ይሄ ለዚህ ፌቨር ተመረጥሽ ነው። ጸጋን ቀጥሎ እኮ አልገባትም። እሷ ደንግጣ ምንድን ነው ብላ ማብራሪያ ጠየቀች። እንዴት ያለ ሰላምታ ነው ስትለው ማርያም ሆይ በእግዚአብሔር ፊት ጸጋ አገኘሽ አላት። ጸጋ አገኘሽ ማለት ጸጋ ሰጠሽ እግዚአብሔር ነው። ለመውለድ እግዚአብሔር እሷን ለመውለድ ስትታሰብ ነው እግዚአብሔር ጸጋ የሰጣት እንጂ በራሷ ችሎታ በራሷ አቅም በራሷ አይደለም። እንደዛ አይደለም መጽሐፍ ቅዱስ የሚለው ማለት ነው። ጸጋ ነፃ ስጦታ ስለሆነ ማለት ነው። የዓለም ቤዛ ማርያም የዓለም ቤዛ ነች የሚለውን ከምን ጋር ታገናኙታለች? አይ በሔዋን ለመታዘዟ ምክንያት ማርያም ደግሞ በመታዘዟ ምክንያት ተባለ። ኦኬ ማርያም በመታዘዟ ሔዋን ባለመታዘዟ ከሆነ በመጽሐፍ ቅዱስ አንድ ስፍራ ላይ ማርያምና ሔዋንን አነጻጽሮ አንድ ላይ ያመጣበትን አንድ ስፍራ አምጡ አለ። ካለ እንቀበል፣ ጭቅጭቁ ያልቃል። በቃ እዚህ ጋር አንድ ቦታ ካለ ማርያምና ሔዋንን ኮምፔራ ኢየሱስን እኮ አመጣ።
በርካታ ስፍራዎች አሁን ዮኒ ረጅም ሰዓት ማውራት ይችላለሁ። ኢየሱስና አዳምን ኮምፔር እያደረገ ያመጣባቸው ማለት ነው። ለአብነት የጠቀስኩልህ የአንደኛ ቆሮንቶሱ ለዛ ነው። በአዳም ሞት መጣ፣ በኢየሱስ ህይወት በአዳም መተላለፍ ምሳሌ ኃጢአት ባልሰሩ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ላይ መጣ ላለው ምሳሌ ነው እያለ ደግሞ ስለ ኢየሱስ ደግሞ ሲናገር ህይወትን ደግሞ እያለ ይናገራል። አዳምና ኢየሱስን ኦፍኮርስ እያነጻ አዳም የመጀመሪያ ፍጥረት ስለሆነ ታውቃለህ፣ ሰውን ወካይ ነው። ሔዋንና ማርያምን ግን አንድም ቦታ አነጻጽሮ አያውቅም። አነጻጽሯቸው በማያውቅ ሁኔታ መጽሐፍ ቅዱስ የሌለ ትምህርት አምጥቶ አይ ምትክ ስለሆነች ነው የሔዋን ምትክ ነው ስለሆነች ነው በመታዘዟ ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ዮኒ በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብሎ ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳግዬ ኤርሚን አስገባው። የት አለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዳቆ እናቱ የሚባል አለ በእኔ ቦታ፣ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ኤፌ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር ይከራከራል። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብሎ የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው የሚያስተምሩ አሉ። ገባን? ባለው ርዕስ ላይ ምን መሰለህ አባታችን በተናገሩ ንግግር ላይ ነው ይሄ ሁላ ነገር የመጣው። የእኛ ቤቶች ሰድበዋቸዋል፣ ዘልፏቸዋል፣ አዋርደዋቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚመጡት። ገብቷል? የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ አስተያየት ሰጠን መነጋገር የምንችል ከሆነ እሱን ነው። በሌሎቹ ከሆነ በሌላ ጊዜ ፕሮግራም ይዘን እንነጋገራለን። እሱን ነው እያልካለው። ስለሌሎቹ ላወራ አይደለም። በሌላ ልዩነትና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም። ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ አንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት
አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱም መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድነው ችግሩ? ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት ዴፊኒትሊ በምን እንደማስወጣ ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንዴ ብታስጨርሰኝ በጣም ነው የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል። በክርስቶስ ነው የምንለያየው። ይሄን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያንን ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብራዘር። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣል። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ምን አይነት ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍኤም ስታዳምጥበት የነበረበት መንገድ በራሱ ልክ አይደለም። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁንም አልጣመህም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ አልፈቅድልህም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ፣ አንተ የፈለግከው አሁን ምንድን ነው? ተበሻሻያስታ እንደዚህ የሆነ ተብሎ አይደለም። ከቀደም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛም ማለት ነው። ዮኒ እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየከኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ እኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዩቲንክ ፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ። እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ። ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። መንገድ እያመጣው ነው እንዴ? የቤተክርስቲያን በሙሉ ትምህርቶች ላይ እያመጣው ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው ማመጣው ነው ታደርገው። እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ጠይቀኝ። ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩም፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጠ። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመር። አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው።
ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል ፖክ ወደ ማድረግ ነገር ነውና ያንተው ነው ያለው ነገርን ሰምተዋል። እስካሁን አላወራሁም፣ ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥል ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ እነሱም የፈለጉት አንተ ኒውትራል ሆነ አረ ጀምር ያለው ማውራት ሚታር ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና ናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሶኝ ሪኩዌስት አድርገኝ እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም ወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው። ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም። ወይም ነው ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው። አባት በጵጵስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም የኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ነው። ወይም ደግሞ አንድ የሆነው ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመገማቸው የምንችል። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው። ስለዚህ ከዛ አንፃር አባታችን ከዛ አንፃር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ? ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው። ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል? ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄንን ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል።
አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢሆንስ ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካሊ የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንዳንድ ልውሰድ። በቃ ካሰብከውም አደርገዋል። ለእኔ ልደት ካሰብከው አደርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም፣ ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደት ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስህተታቸው የአስተምሮ ስህተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ። በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ። ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናቸው አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄ ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው። ምንድን ነው ይሄ ምን ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንት ብትሄድ፣ በሙስሊም በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። ኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለው ኤርሚ። እናንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። እሺ። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙ። ቤዛ ሲባልም የእመቤታችንን ቤዛነት፣ እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ። ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ። አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ላይክ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ ይችላል። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንን ማንም ያምናል። ክርስቲያን ከሆነ አንድ ሰው ከክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ቤተክርስቲያን ሽማግሌ ይጥሩ እርሱ የሚጸልዩላቸው እና ኃጢአታችሁ ይሰረይላቸዋል ይላል መጽሐፍ ቅዱስ። ለምሳሌ ከክርስቶስ እሱም ማስታረቀ እግዚአብሔርም ክርስቶስም ማስታረቀ ተብሎ እኩል አይታይም።
እኩል አይታይም። ክርስቶስ አስታራቂነት ማንም ሊያደርገው የማይችለው ነው። የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለው ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ የቤተክርስቲያን አባቶችን ከቀደምት የመጣውን የቤተክርስቲያን ትምህርት ሊጣረስ በሚችል መልኩ እንደዛ መናገር የቤተክርስቲያን ትምህርት አይደለም። ይህን ትምህርት ጌታ መጥቶት እንግዳ ትምህርት ነው ብለን አባታችንን በአግባቡ መጠየቅ እንችላለን። በዚህ ደግሞ አይ መጽሐፍ ቅዱስ ሊያሳዩን የሚል ደግሞ ፕሮቴስታንት ሊፈጠርም አይገባውም። ሲጀመር ኮዝኛ መጽሐፍ ቅዱስ ብቻ የሚል አስተምሮ የላትም ቤተክርስቲያን። ቀደምት ቤተክርስቲያን አንድም የላቸውም። ባይዘው ከሆነ ዓመት በኋላ ይመጣል። በአንደኛው ክፍለ ዘመን አለ የለም እንደዛ የሚል ትምህርት ይሁን ካለ እንግዲህ ይነግሩናል። እዚህ ፕሮቴስታንቶችም ስላሉ እንደዚህ አይነት ትምህርት ካለ ማለት ነው። ስለዚህ ይህንን ለመናገር ነው። ይሄን ያመሰግናለሁ። እናቱ ካለ ሰዓት ይዛለሁ። ከዚህ በኋላ የሚገባ ሰው ካለ እናቱ አስገባው እኔ ልውረድ። ስለዚህ ከዛ በኋላ ሰዓት ይዤ እናንተ ትወያያላችሁ። እኔ የምለው ነገር የለም። ሰዓት መያዝ ብቻ ነው። ህዝቡ ይማራል። አካሄዱ ላይ ግን ሀሳብ ነበረኝ። ቅድም ሀሳብ አለ ብዬ ነበር፣ ጥቂት ሀሳብ። እሺ ወንድማችን ትችላለህ። እሺ ሁላችሁንም ሰላም ብያለሁ። ተማሪዎች ከስርም ያላችሁ አይ ቅድም ምንድነው ምናልባት አሁን ኤርሚነ ካደረገው እንጂ የተወሰነ ቪዲዮ ታይቶ ከዛ በኋላ አይ ቲንክ መጀመሪያ ሊገባ የሚገባው አንተ መሰልከኝ። ምክንያቱም ጥያቄውን ያነሳው አንተ ነህ። ምንድነው ጥፋታቸው እንደዚህ ብለዋል እንደዚህ ያላለው የሚል ነገር ስለነበረ ቅድም ልደትም ቪዲዮ ይውጣና ከዛ በኋላ ባለመስማማት መሰማት ሳይሆን ያለብን ለአንተ ሊመለስልህ ይገባል ስላለ እዚህ ጋር መጀመሪያ ክሊርሊ የአባታችን ጥፋት ምንድነው እንደ አንድ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጪ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ ልንወያይ እንችላለን። ከዛ ውጪ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ቀለል ያለ ነገር ነው ስል ምንድነው ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ሶ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሐሳብ ማስተላለፍ እንችላለን ወይስ አንችልም። ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሐሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሐሳብ የነሱ ሐሳብ አይደለም። ባይዘይ ሶ ለምን እነሱ ይመጣሉ መጀመሪያ ላንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ላንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችን ምን ጋር ነው የሳቱት ወይም ደግሞ ምን አይተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ ግራ እንትን እናርጊውን ራሳቸው አባታችን ለምን አይመልሱ? ለአንተ አሁን አንተ ስለጠየከን ከወንድሞቻችን ከኔሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተዋል? ተመልክተዋል? ብዙ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ ያገኝ ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው።
እንግዲህ ቤተክርስቲያን ይቅርታ የጠይቁበት፣ ምዕመኑ ይቅርታ የጠይቁበት፣ ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለውን እንዴት እንደፈቱት ስማ ዮኒ። አምላክን የወለደች እግዚአብሔርን ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኚሁን አባት አይደግፏቸውም። እዚህ ያሉት እኔ ማለት ነው። ኦኬ፣ ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ማለት ነው። ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል፣ እመቤታችንን ቤዛ ስትል ምን ማለት ነው? ክርስቶስ ቤዛ ሲባል በመስቀል ላይ ያፈሰሰውን ደሙን በመስቀል ላይ ያደረገውን የእርቅ ስራ ማንም የማይሰራው ፍጡር የማይሰራ ነው ለክርስቶስ ቤዝነት። በመጽሐፍ ቅዱስ ግን ቤዛ 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 ተብሎ ብዙ ለሙሴን ቤዛ ተብሏል። ሙሴ ተሰቀለ እያልን አይደለም። በመጽሐፍ ቅዱስ ቤዛ በመጽሐፍ ቅዱስ ማህበር ፕሮቴስታንትም ኦርቶዶክስም ካቶሊክም በታስማሙበት ቤዛ የሚለው ትርጉም ለመስቀል ብቻ የሚሰጥ አይደለም። ቤዛ የሚለው ትርጉም ምትክ እንደማለት ነው። ቤዛ የሚለው ትርጉም ለብዙ ነገር ይሰጣል። እሱም በኋላ ላይ ዲስከስ እናደርገዋል እና እዚሁ በይቅርታ በጠየቁበት ቪዲዮ ላይ ዮኒ አንደኛ ኮንፊውዥኑ ስለከተትኳችሁ ይቅርታ ብለው ጠይቀዋል። የተካሄደበትን መንገድ አልወደዱትም። ያ ሁሉ ሚዲያ ላይ ያን ነገር ማንሳታችንን ብዙ ሰው ማንሳቱን አልወደዱትም። ሪጋርለስ ግን ኮንፊውዥን ስለከተትኳችሁ በዕለት ሁለት እኔ ማለት ፈልጌ የነበረው ይሄ ነው። ግን የትምህርቱ ግን ቤተክርስቲያን ማለት ድንግል ማርያምን ቤዛዊተ ዓለም የምትልበት ምክንያት ይሄ ነው። እሳቸው የሚቀበሉትን ነገር ተናገሩ ማለት ነው። ከእሳቸው መልሱን ሰምተናል። ይሄን እኛ እንቀበለዋለን መልሱን የቤተክርስቲያን ትምህርት ስለሆነ። ኦኬ አሁን እዚህ ጋር ፕሮቴስታንቱ መቀበል አለመቀበል የሚባል ዲስከሽን ምንም ፖይንት የለውም። ቢካውዝ እሳቸው ሳሳቱ እሳቸው አረቡ ማለት ነው። ፕሮቴስታንት ወንድሞቻችን ታዲያ ቤዛ ሲባል እንዴት ነው የሚለውን ዲስከሽን እናደርጋለን። አሁን